SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች ዛሬም እንደተለመደ ይዤላችሁ የመጣሁት ሂስትሪ ግሬድ 12 ዩኒት 5 ቀጣዩን ፓርት ነው። ወደ ትምህርታችን ከመግባታችን በፊት ብዙዎቻችሁ ኮሜንት ላይ እንዴት ነው ሂስትሪ ሾርት ኖቶችን ማግኘት የምንችለው ልናገኘው አልቻልንም ብላችሁ ጽፋችሁልኝ ነበረ እና እሱን በተመለከተ ሾርት ቪዲዮ ሰርቼላችኋለሁ። እሱን በመመልከት እንደምታገኙት ተስፋ አደርጋለሁ። ወደ ዛሬ ትምህርታችን ስንገባ 5.2 the Italian-Ethiopian wars in 935 up to 936 የሚል ርዕስ ይሆናል። Fascist Italy wars on Ethiopia was a colonial aggression against an independent state and members of League of Nations. It was an unjust war. It violated the natures and democratic rights of the Ethiopian people. እና የፋሽስት ጣሊያን ጦርነት ወይም ጣሊያን ጦርነት የከፈተችው ኢንዲፔንደንት ስቴት በሆነችው እና የሊግ ኦፍ ኔሽን አባል በሆነችው ኢትዮጵያ ላይ ነበር ቀኝ ለመግዛት የተነሳሳችው ማለት ነው። እና ይሄ ጦርነት አንጀስቲክ ዋር ወይም ኢፍትሃዊ ጦርነት ነበር። በተጨማሪ የኢትዮጵያን ሕዝብ ሰብአዊና ዲሞክራሲያዊ መብትንም የጣሰ ነበር ማለት ነው። The fascist invasions of Ethiopia was carried out on two fronts. The first one is North Front from Eritrea and Southern Front from Italian Somaliland. እና ይሄ የፋሽስት ወረራ በኢትዮጵያ ላይ ተካሄደው በሁለት ግንባር ነበርና ከነዚህም አንዱ በሰሜን ግንባር ከኤርትራ አካባቢ እና በደቡብ ደግሞ ከጣሊያን ሶማሊላንድ አቅጣጫ ነበሩ ማለት ነው። እና እነዚህ ግንባሮች በይፋ ሰሜንና ደቡባዊ ግንባር በመባል ይታወቃሉ ማለት ነው። ኖርዘርን ፍሮንት in Italian side ኖርዘርን ፍሮንት በጣሊያን ሳይድ በጣሊያን በኩል የነበረው እነማን ነበሩ? በኖርዘርን ፍሮንት የሚለውን ስናይ when the war started in the north front the commanders in chief of all Italian forces was Emilio Di Buono. Later he replaced by General Pietro Badoglio in November 936. እና ጦርነቱ ሲጀመር የጣሊያን የጦር ኃይሎች የነበረው ዋና አዛዥ የነበረው በኖርዝ ፍሮንት ማለት ነው ይመራ የነበረው ደግሞ ጀነራል ኤሚሊዮ ዲቦኖ ነበር ማለት ነው። ከዛ እንደ አውሮፓውያን አቆጣጠር በ1936 በጀነራል ፔትሮ ባዳጎሊ እንዲተካ ተደረገ ማለት ነው። እና በተጨማሪም ባዳጎሊዮ የሰሜን ግንባር ዋና አዛዥ ሆኖም ነበር ማለት ነው። በሳውዘርን ፍሮንት ደግሞ ስናይ በኢጣሊያን ሳይድ የነበሩት the commanders of the fascist army on the south front was ጀነራል ሩዶልፍ ግራዛኒ። በደቡብ ግንባር ደግሞ በጣሊያን በኩል የነበረው አዛዥ ጀነራል ሩዶልፍ ግራዛኒ ነበር ማለት ነው። at the beginning his assignments was stop any possible Ethiopian offensives against Italian Somaliland. Because of this, the first invasion begins on the North Front. The North Front invasion begins October 3 in 935. Italian troops crossed Merab rivers, conquered Ethiopians. እና በመጀመሪያ ላይ የጀነራል ግራዛኒ ተልዕኮ የነበረው በጣሊያን ሶማሊላንድ ላይ የሚደርሰው ማንኛውንም የኢትዮጵያ ጥቃት ማስቆም ነበር እና በዚህ ምክንያት የመጀመሪያው የጣሊያን ወረራ በሰሜናዊ ግንባር ተጀመረ ማለት ነው። እና ጥቅምት 3 ቀን 1935 የጣሊያን ወታደሮች በኢትዮጵያና በኤርትራ ቀኝ ግዛት መካከል ያለውን ድንበር እንደ ድንበር የሚያገለግለውን ይሄ የመረብ መላሽ ወንዝን ተሻገሩ ማለት ነው። እና በዚህም የኢትዮጵያን ወረራ ጀመሩት እና ይህንን ወረራ በሚያካሄዱበት ጊዜ ሙሉውን የጥቅምት ወርና ህዳርን ጨምሮ የጣሊያን ወታደሮች በኢትዮጵያ በኩል ምንም አይነት ከባድ ተቃውሞ ሳያጋጥማቸው ግስጋሴያቸውን ቀጠሉበት ማለት ነው። ምንም የኢትዮጵያ ተቃውሞ ሳያጋጥማቸው ወደፊት መሄድ ጀመሩ። Ethiopia's army was ordered to pull back and didn't try to check the advancing of fascist army due to the following two reasons. The first one is to show the Italians aggressors to the world and the second to form the strategic point of view. እና ቅድም እንዳልኩት ጣሊያኖች
በኢትዮጵያ በኩል ምንም አይነት ከባድ ተቃውሞ አላጋጠማቸውም አላልንም እና ምክንያቱም የኢትዮጵያ ጦር ወደ ኋላ እንዲመለስ ስለታዘዘ ነበረ ማለት ነው። እና የኢትዮጵያ መንግስት ይህንን ስትራቴጂ የተከተለ በዋናነት በሁለት ምክንያቶች ነበር። የመጀመሪያውን ስንመለከት የመጀመሪያው ጣሊያኖች ጨካኞች መሆናቸውን ኢትዮጵያ ለዓለም ሕዝብ ለማሳየት ፈልጋ ነበር። ሁለተኛው ደግሞ ስትራቴጂካዊ አመለካከቶች ስለነበሯት ነው እና የመገናኛ መስመሮችን የጣሊያን የመገናኛ መስመሮችን ለማራዘም የፋሽስት ጦርን ወደ መሀል ኢትዮጵያ እንዲገቡ ታስቦ ነበር። በዚህ መሀል ኢትዮጵያ ለሊግ ኦፍ ኔሽን አቤቱታ አቀረበች እና ሊጉ ጣሊያን ጥቃት አድራጊ ናት በማለት አውግዞ የተወሰነ ማዕቀብ ጣለባት ማለት ነው። ነገር ግን እነዚህ የኢኮኖሚ ማዕቀቦችና የሊጉ እርምጃዎች ሞሶሎኒን በኢትዮጵያ ያለውን ወታደራዊ እንቅስቃሴ አድማሱን ከማስፋት አላገዱትም ነበር ማለት ነው እና የሊጉ እርምጃዎች የበለጠ ውጤታማ ያልሆነውና ደካማ ያደረገው የብሪቴንና የፈረንሳይ አቋም ነበር። ምክንያቱም ብሪቴንና ፈረንሳይ ከሞሶሎኒ ጋር በመሆን በሂትለር ላይ ህብረት ለመፍጠር ተስፋ በማድረግ ነበረ ጣሊያንን መቃወም ያልፈለጉት ማለት ነው እና በኢትዮጵያ ወጪ ለጣሊያን ተጨማሪ ስምምነት በማሳየት ግጭቱን ማስቆምን መረጡ ማለት ነው እና በዚህ አይነት ክደት ውስጥ ኢትዮጵያ በሁለት ግንባሮች ማለትም በሰሜንና በደቡብ ግንባር ጠላትን ከመታገል ውጪ ሌላ አማራጭ አልነበራትም። ሌላ የምንመለከተው ደግሞ 5.2.1 the northern front በኖርዝ ፍሮንት ላይ የነበሩት ይሄ ደግሞ በኢትዮጵያ በኩል የነበረው ነው የምናየው ማለት ነው። The Ethiopian army of the northern front considered three major divisions. The first division was under Ras Emmiru Shri front. The second division, Ras Siyum Mengesha and Ras Kasa Hailu, took the center to fight Tembin front. The third division, the right flank on the mountain top known as Ambaraden front, was taken by the Imperial Army under the commander of Ras Mulgeta Hikezu, and the Ras Kasa Hailu, the overall commander of the northern front. እና በሰሜን ግንባር የነበረው የኢትዮጵያ ጦር በሶስት ዋና ዋና ክፍሎች የተዋቀረ ነበርና አንደኛው ክፍል በራስ እምሩ ትእዛዝ ስር ነበርና በራስ እምሩ የሚመራው ጦር በሽሬ ግንባር ከጣሊያን ጋር እንዲዋጋ ተመደበ። ሁለተኛው ደግሞ በሁለቱ የጦር አዛዦች የሚመራው ኢትዮጵያ ጦር በስዩም መንገሻና በካሳ ኃይሉ የተንቤንን ግንባር ለመፋለም መሃሉን ያዙ ማለት ነው። ሌላኛው ደግሞ የአምባራደም ተብሎ የሚጠራው የተራራ ጫፍ ላይ ደግሞ የንጉሠ ነገሥቱ ጦር በራስ ሙልጌታ ይገዙ ተወሰደ ማለትና ራስ ሙልጌታ ይገዙ ደግሞ በተጨማሪም የጦር ሚኒስተርም ነበሩ ማለት ነው እና በአጠቃላይ የሰሜን ግንባር አዛዥ የነበሩት ካሳ ኃይሉ ነበሩ ማለት ነው። Ethiopia's army opened up counter-offensive in major towns of Adigrat, Adwa, and Mekelle. In the first counter-offensive, Ethiopian troops mainly attempted to encircle the Italians in the strategic towns of Mekelle. እና የኢትዮጵያ ጦር የመጀመሪያውን የመልሶ ማጥቃት ዘመቻ በከፈተበት ወቅት እንደ አዲግራት፣ አድዋና መቀሌ ያሉ ዋና ዋና ከተሞች በፋሽስት ጦር እጅ ስር ወድቀው ነበር ማለት ነው። በመጀመሪያው የመልሶ ማጥቃት የኢትዮጵያ ጦር በዋናነት ጣሊያኖችን በመቀሌ በኩል ለመክበብ ሞክሯል እና የኢትዮጵያ ጦር በዋናነት ጣሊያኖችን በመቀሌ ለመክበብ ሞክሯል እና ይሄ ሙከራ ለመጀመሪያ ጊዜ በሰሜናዊ ግንባር ወታደራዊ ጦርነት እንዲፈጠር ምክንያት ሆኗል ማለት ነው እና ይሄም ጦርነት የተንቤን ጦርነት ይባላል። የመጀመሪያው ጦርነት እንዲፈጠር ሆኗል ተንቤን ጦርነት ማለት ነው። was fought between 20 up to 24 January 1936. In this battle, the force of Ras Kasa Hailu and Siyum Mengesha were defeated by fascists. About 8,000 Ethiopians died and wounded. From Italy, 60 officers, 605 soldiers, 417 askaris killed and wounded. The Ethiopian forces were unable to dislodge the Italians from Mekelle, nor could they stop the advance of fascist troops.
እና ይህም ማለት የመጀመሪያው የተንቤን ጦርነት በጥር 1936 ዓመተ ምህረት ከ20 እስከ 24 ባለው ጊዜያት ውስጥ ወይም ቀን ውስጥ የተካሄደ ነበር ማለት ነው። በዚህም ጦርነት የራስ ካሳና የስዩም ጦር ተሸነፈና ወደ 8000 የሚጠጉ የኢትዮጵያውያን ተገድለዋል፣ ቆስለዋልም። በጣሊያን በኩል ደግሞ 60 መኮንኖች፣ 605 ዝቅተኛ ማዕረግ ያላቸው ወታደሮች እና 417 የኤርትራ ወታደሮች ተገድለዋል፣ ቆስለዋል ማለት ነው። ስለዚህ የኢትዮጵያ ጦር ጣሊያኖችን ከመቀሌ ማስወጣት አልቻሉም ወይም ግስጋሴያቸውን ማስቆም አልቻሉም ነበር ማለት ነው። The advance made by fascists didn't satisfy Mussolini, who wanted to complete the Ethiopians' campaign before the beginning of the rainy season. He replaced Di Bono by Badagoglio. Then Badagoglio started the use of the internationally banned mustard gas, the killer gas, or Ypres as known as its scientific name. እና ጣሊያኖች ግስጋሴያቸውን ቀጠሉበት። ነገር ግን ይሄ አካሄዳቸው ሙሶሊኒን አላስደስተው ነበር። ምክንያቱም የኢትዮጵያ ክረምት ከመግባቱ በፊት የግድ ዘመቻው መጠናቀቅ ስለነበረበት ማለት ነው። እና ይሄ ዘመቻ በፍጥነት ስላልሄደ ሙሶሊኒ ምን አደረገ? ጀነራል ዲቦኖን ወቀሰው ማለት ነው። እና በጀነራል ፔትሮ ባዳጎሊዮ ተካው ማለት ነው። እና ዘመቻው በፍጥነት ለማጠናቀቅ ደግሞ ፔትሮ ባዳጎሊዮ ምን አደረገ? በዓለም አቀፍ ደረጃ የተከለከለውን ሙስታርድ ጋዝ ወይም ገዳይ የሆነውን ጋዝ ወይም በሳይንሳዊ ስሙ ይፕራይትስ የሚባለውን መጠቀም ጀመረ ማለት ነው። እስቲ አንድ ጥያቄ ልጠይቃችሁ። What were the reason for the Ethiopian army defeated in successive battle in the northern front? ይሄ ማለት የኢትዮጵያ ጦር በሰሜናዊ ግንባር በተከታታይ በተደረጉ ጦርነቶች የተሸነፈበት ምክንያት ምን ነበር? ይህንን መልስ ኮሜንት ላይ መልሳችሁን ብትጽፉልኝ ደስ ይለኛል። ወደ ቀጣዩ ትምህርት ስንገባ following the first battle of Tembin, Ambaradem became the next target of the fascist force. እና የመጀመሪያው የተንቤን ጦርነትን ተከትሎ አምባራደም ቀጣዩ የፋሺስት ጦር ዓላማ ሆነች ማለት ነው። ራስ ሙልጌታ led 18,000 troops at this battle. Italians used massive attacks and bombardment, the destructive effect of the ground and aerial attack between February 10 up to 15 in 936 forced the Ethiopian troops to evacuate the mountain tops, leaving behind about 6,000 killed. እና አምባራደም ደግሞ በራስ ሙልጌታ ይገዙ ነበር የሚመራው ማለት ነው። እና 80,000 የሚጠጉ የኢትዮጵያውያንን እዛ ቦታ ላይ ሰፍረው ነበር። እና ጣሊያኖች የአምባራደምን ጦርነት ለቀናት ከፍተኛ የአየር ጥቃትና የመድፍ ቦምብ በመወርወር አጠቁ። ከዛ የካቲት 10 እስከ 17 ከ10 እስከ 15 ባለው ጊዜ ውስጥ በ1936 ባለው ጊዜ ውስጥ የመሬት ላይ ጥቃትና የአየር ላይ ጥቃት ሰነዘሩ ማለት ነው። የኢትዮጵያ ወታደሮችን ከተራራው ጫፍ ለቀው እንዲወጡ አስገደዷቸውና 6,000 የሚጠጉ ሰዎችም ተገድለዋል ማለት ነው። ራስ ሙልጌታ himself was killed in the course that disorganized retreated. እና ማፈግፈጋቸው ራሱ ስልታዊ አልነበረም። እና ራስ ሙልጌታ ይገዙ ራሱም ተገለዋል፣ ሞተዋል ማለት ነው። at this battle from Italian side only 36 white officers, 6,021 white soldiers and 145 askaris troops were killed and wounded. እና በጣሊያን በኩል ደግሞ የተገደሉት እና የቆሰሉት 36 ነጭ መኮንኖች፣ 621 ነጭ ወታደሮች እና 145 የኤርትራ ወታደሮች ማለትም ከጣሊያን ቀኝ ግዛታቸው ወይም ግዛቶች የተመለመሉ ወታደሮች ይገኙበታል ማለት ነው። In February 936 the second battles of Tembin, Ras Kasa and Siyum fought the Italians. They would not withstand the numerically and tactically effective.
እና በየካቲት ወር 1936 ዓ.ም መጨረሻ ላይ የኢትዮጵያ ጦር በካሳና በስዩም የሚመራው ጦር ለሁለተኛ ጊዜ ከጣሊያን ጋር በተንቤን ተዋጉ ማለት ነው። እና በተንቤን የመጀመሪያው ጦርነት ሲያካሂዱ ቀድሞውኑ ከባድ ሽንፈት ገጥሟቸው ነበርና የራስ ካሳና የስዩም ኃይሎች ወይም ወታደሮች በቁጥርና በታክቲክ የበላይ የሆኑትን ጣሊያኖችን መቋቋም አልቻሉ ነበር ማለት ነው። እና በተፈጠረው ግጭት በመሃል ላይ ከሚገኙት የኢትዮጵያ ጦር ሰራዊቶች አባላት መካከል አንዱ ሙሉ በሙሉ ከስራ ውጭ ሆነ ወይም ወደመ ማለት ነው። The commanders themselves with their few remaining soldiers barely escaped from Italian siege and joined the emperors stationed at Coram in North Wallo. In the second battles of Tambayn, 81,000 Ethiopians were killed and wounded. Italian side 34 officers, 350 soldiers of low rank, and 188 Eritreans askaris were killed and wounded. እና ቅድም ካሳና ስዩም ጣሊያኖቹን አልቻላቸውም አላለም። ከዛ አዛዦቹ ራሳቸው ጥቂት የቀሩትን ወታደሮቻቸውን ይዘው ከጣሊያን ከበባ ለጥቂት አምልጠው ንጉሠ ነገስቱን ተቀላቀሉት ማለት ነው። ከዛ እዛው በሰሜን ወሎ ኮረም ሰፍራው ቆዩ ማለት ነው። እና በሁለተኛው የተንቤን ጦርነት 8000 ኢትዮጵያውያን ተገለዋል፣ ቆስለዋል። በጣሊያን በኩል ደግሞ 34 መኮንኖች፣ 350 ዝቅተኛ ማዕረግ ያላቸው ወታደሮች እና 188 የኤርትራ ወታደሮች ተገለዋል፣ ቆስለዋል ማለት ነው። ሽሬ front, Ras Emru had performed relatively better than other fronts. Emru's destroyed Luge Krinit's forces strategic pass of Dembaguna. እና በሽሬ ግንባር በራስ እምሩ የሚመራው የኢትዮጵያ ጦር በአንጻራዊነት የተሻለ እንቅስቃሴ ነበረውና በሜጀር ሉዊጂ ክሪኒት የሚመራው የጣሊያን ጦር እና በራስ እምሩ የሚመራው የኢትዮጵያ ጦር በደንበጉና ተብሎ የሚጠራው ይሄ ስትራቴጂካዊ ፓስ ራስ እምሩ የሉጊ ክሪኒትን ፎርስ ዲስትሮይ ያደረገ ማለት ነው። However, ራስ እምሩ force was not free from problems and it lost the Battle of Shire from April 2 in 936. እና በአንጻራዊነት ይሄ የራስ እምሩ ጦር የተሻለ ቢሆንም የራስ እምሩ ጦር ከችግር የጸዳ አልነበረም ማለት ነው። እና በሚያዝያ 2 በ1936 በሽሬ ግንባር ጦርነቱን ተሸነፈ። እና በዚህ ግንባር ከነበሩት ችግሮች መካከል ስንመለከት the problem rises from poor farming ሳይሆን fighting moral from the nobility of Gojams and Samin. They dislike emperor. Ras Emru was successfully in making an organized retreat towards Lake Ashange with an army of some 10,000 men. እና በዚህ ግንባር ከነበሩት ችግሮች መካከል በጎጃምና በሰሜን መኳንንቶች መካከል ያለው ደካማ የትግል ወይም የመዋጋት ሞራል እንደ አንድ ችግር ነበር ማለት ነው። እና ይሄ የሆነበት ምክንያት መኳንንቶቹ በአፄ ኃይለ ሥላሴ ላይ በነበራቸው ቅሬታ ነበር። ነገር ግን ይሄ በእንዲህ እንዳለ ራስ እምሩ 10,000 የሚጠጉ ወታደሮችን ይዘው ወደ አሸንጌ ሐይቅ የተደራጀ ማፈግፈግ ማረክ ችለዋል ማለት ወይም ተሳክቶላቸው ነበር። The last and decisive battles in the North Front was fought in Machau on 31 March in 936. Ethiopian troops led by Emperor Haile Selassie I, the army of Ras Mulgeta had already been put out of the actions after Ambaradams. Ras Emru army, which was relatively in good shape, didn't part in the battles of Machau. እና የመጨረሻውና ወሳኝ የሆነው የሰሜን ግንባር ጦርነት በመጋቢት 31 ቀን 1936 በማይጨው ላይ ተካሄደ ማለት ነው። በዚህም ጦርነት የኢትዮጵያ ወታደሮች በአፄ ኃይለ ሥላሴ ነበር ይመሩ የነበረው ማለት ነው። ያለመታደል ሆኖ ግን
የሚመራው ጦር የፈረሰና የሞራል ዝቅጠት የሚታይበት ነበር። ምክንያቱም አንደኛው ነገር በአንጻራዊነት ሲታይ በጥሩ ሁኔታ ላይ የነበረው የራስ እምሩ ጦር በዚህ ጦርነት ላይ አልተሳተፈም ነበር። በተጨማሪም የራስ ሙልጌታ ጦር ከአምባራዶም በኋላ ቀድሞውኑ ከጦርነት እንዲወጣ ሆኖ ስለነበረ ነው ማለት ነው። እና አፄ ኃይለ ሥላሴ የያዙት የጦር ሰራዊት አስተማማኝ አልነበረም። The battle took place between March 31 and April 11 in 936. Sejong and Kasa were unable to make any difference in the battle. The only fresh force in the Ethiopian army was the imperial bodyguard with some 6,000 men. After 13 hours continuous war with fascist force, the Ethiopian army lost battle. እና አሁንም እያወራን ያለነው ስለ ማጮ ጦርነት ነውና ጦርነቱ የተካሄደው ከመጋቢት 31 እስከ አፕሪል 11 1936 ባለው ጊዜ ውስጥ ነበርና ከስዩምና ከካሳ ኃይሎች የቀሩት በሞራልና በአካል ተጎድተውም ስለነበር በጦርነቱ ምንም አይነት ለውጥ ማምጣት አልቻሉ ነበር ማለት ነውና በኢትዮጵያ ጦር ውስጥ ያለው ብቸኛ ኃይል 6000 ያህል ሰዎች ያሉት የኢምፔሪያል ቦዲጋርድ ያቀፈው የሰው ብዛት ብቻ ነበር ማለት ነው። እነዚህም ቢሆን የኢትዮጵያ ወታደሮች አየርን በብቸኝነት በተቆጣጠሩት ጣሊያኖች ላይ ወረራውን ጀመረ ማለት ነው። እና ጦርነቱ ለ13 ተከታታይ ሰዓታት የቆየ ነበር። ከዛ በመጨረሻም የኢትዮጵያ ጦር ተሸነፈ ማለት ነው። This was followed by bombing and showers of mustard gas from air that led to retreating Ethiopian army. ከዛ ከኢትዮጵያ ጦር ተሸንፈዋል አላለም እና መሸነፋቸውን ተከትሎ ርህራሄ የሌለው የቦምብ ፍንዳታና የሙስታር ጋዝ ካየር ላይ ተወረወረ ማለት ነው። በዛን ጊዜ ደግሞ ኢትዮጵያኖች እያፈገፈጉ ነበር፣ እየሸሹ ነበር ማለት ነው። ስለዚህ እየሸሹ የነበሩትን ኢትዮጵያውያን ላይ ይሄ ሙስታር ጋዝ ፈሰሰባቸው ማለት ነው። It's believed that 5,000 to 8,000 Ethiopians were killed at Macho. On the Italian side, 68 white officers, 332 white soldiers, and 873 Eritrean askarians were killed and wounded. እና በማይጮ ከ5000 እስከ 8000 ኢትዮጵያውያን ተገድለዋል ተብሎ ይታመናል። እና በጣሊያን በኩል ደግሞ 68 ነጭ መኳንንቶች፣ 332 ነጭ ወታደሮች እና 873 የኤርትራ ወታደሮች ተገድለዋል ወይም ቆስለዋል ማለት ነው። In April 936 fascists entered Dessie without any oppositions. The north side struggle was particularly failed. እና በሚያዝያ 1936 የፋሺስት ጦር ያለምንም ተቃውሞ ደሴ ገባ ማለት ነው። እና በሰሜናዊ ግንባር ላይ ያለው ጦርነት በዚህ ሊያበቃ ችሏል ማለት ነው።